ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች እንደምን ሰነበታችሁ? ዛሬ በብዙ ሴቶች ዘንድ በሚስጥር የሚታለፍ ነገር ግን በውስጥ በኩል ከፍተኛ ጭንቀትና ፍርሃት የሚፈጥር አንድ እጅግ አንገብጋቢ ጉዳይ ይዘንላችሁ መጥተናል። ብዙ ጊዜ ሴቶች ለአንድም ሰው በግልጽ አውጥተው ለመጠየቅ የሚያፍሩበት ምናልባትም የራሳቸውን የጤና እክል ወይም የንጽህና ጉድለት ብቻ አድርገው የሚያስቡትን ትልቅ ሚስጥር አለ። ለመሆኑ አዲስ የገዛሽው ወይም በጣም የምትወጂው ውድ ፓንትሽ ላይ ልክ እንደ ዝገት ወይም እንደ ብርቱካናማ ቀለም ያለ የመገርጣትና የመለወጥ ምልክት አይተሽ ታውቂያለሽ? ይህንን ምልክት ስታይ ከባድ የሆነ የባክቴሪያ ወይም የፈንገስ ኢንፌክሽን ይዞኝ ይሆን ወይስ ንጽህናዬን በአግባቡ ስላልጠበቅኩ ነው የመጣው ብለሽ በሐሳብ ተብሰልስለሽ ወይም ጨንቆሽ ያውቃል? ምናልባትም ይህን ነገር ለትዳር አጋርሽ ወይም ለሴት ጓደኞችሽ ጭምር ለማሳየት እና ለመናገር አፍረሽ ያንን ውድ ፓንትሽን በሚስጥር ጥለሽ ወይም አቃጥለሽ ሊሆን ይችላል። ይህ የጭንቀት ስሜት በየቀኑ በሚሊዮን የሚቆጠሩ ሴቶችን የአእምሮ ሰላም የሚነሳ እውነታ ነው። ነገር ግን ዛሬ በዚህ ቪዲዮ የምነግራችሁ ሳይንሳዊ እውነታ ከዚህ ጭንቀት ሙሉ በሙሉ በነፃነት የሚያላቃችሁ ይሆናል። በተለይ በዚህ ቪዲዮ መሃል ላይ የምነግራችሁን አንድ እጅግ አስደናቂ የተፈጥሮ የሰውነት ሚስጥር ስትሰሙ እስካሁን ድረስ በከንቱ ስትጨነቁና ውድ ልብሶቻችሁን ስትጥሉ እንደነበር በተጨባጭ ትረዳላችሁ። ይህ መረጃ እያንዳንዱ ሴት ከጥፋተኝነት ስሜት የሚያድን በመሆኑ አንድም ሰከንድ ሳታሳልፉ እስከ መጨረሻው ድረስ በጥሞና እንድትከታተሉን ጋብዛችኋለሁ። ወደ ዋናውና ወደ ተደበቀው የሰውነታችን ሳይንሳዊ ሚስጥር በቀጥታ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁና ሁልጊዜ እንዲህ ያሉ ለጤናችሁ፣ ለህይወታችሁ እጅግ ጠቃሚ የሆኑ ሳይንሳዊ ታማኝና ሚስጥራዊ መረጃ በፍጥነት እንዲደርሷችሁ ከፈለጋችሁ አሁኑኑ ከታች ያለውን የሰብስክራይብ ምልክት በመጫን የዚህ ትልቅ የቤተሰብ አባል ይሁኑ። የደወል ምልክቷን ማብራት እንዳይረሱ፣ ምክንያቱም የምንለቃቸው ቪዲዮዎች ወዲያውኑ ወደ እናንተ እንዲደርሷችሁ ያደርጋል። አሁን በቀጥታ ወደ ዋናው ጉዳይ እንለፍ። ወደ ዋናው ነጥብ ስንገባ ብዙ ሴቶች ይህ የዝገት መሰል ወይም የነጣ ቀለም በፓንታቸው ላይ ሲፈጠር የሚደነግጡት የጨርቅ ጥራት ችግር፣ የልብስ ማጠቢያ ሳሙና መጥፎነት ወይም ደግሞ የቆሻሻ ክምችት ስለሚመስላቸው ነው። ነገር ግን ዋናውና ትልቁ ሳይንሳዊ ምክንያት የሴት ብልት የተፈጥሮ አሲዳማነት ነው። ማለትም የሴት ብልት ጤናማ ሆኖ እንዲቀጥልና ከተለያዩ በሽታዎች ራሱ እንዲከላከል ከተፈለገ በተፈጥሮ ሁልጊዜ አሲዳማ መሆን አለበት። በሳይንሳዊ አገላለጽ የሴት ብልት የፒኤች ቫልዩ መጠን ከ3.8 እስከ 4.5 ነው። ይህ የፒኤች ቫልዩ መጠን ምን ማለት እንደሆነ ለሁሉም ሰው ግልጽ ለማድረግ ያህል በሳይንሳዊ ዓለም ማንኛውም ፈሳሽ ነገር በባህሪው አሲዳማ፣ ቤዝ ወይም ኒውትራል ተብሎ በሶስት ዋና ዋና ክፍሎች ይከፈላል። ይህንን የፈሳሾችን ባህሪ ለመለካት የምንጠቀምበት መለኪያ ቁጥር ከ1 እስከ 14 የተዘረጋ ሲሆን ቁጥሩ ልክ 7 ላይ ሲሆን ኒውትራል ወይም ልክ እንደ ንጹህ መጠጥ ውሃ ይባላል። ከ7 ቁጥር በታች የሆኑ በሙሉ ደግሞ ከፍተኛ አሲዳማ የሚባሉ ሲሆኑ ከ7 ቁጥር በላይ ያሉ ደግሞ ቤዝ ተብለው ይጠራሉ። የሴት ልጅ ብልት በተፈጥሮ ራሱን ሁልጊዜ ንጹህ አድርጎ ለማቆየትና ከአደገኛ ባክቴሪያዎች ለመከላከል ሲል የማያቋርጥ ፈሳሽ ያመነጫል። ይህ ፈሳሽ ደግሞ ላክቶባሲለስ በሚባሉ ጠቃሚ ባክቴሪያዎች አማካኝነት ከፍተኛ የሆነ የላክቲክ አሲድ ባህሪ እንዲኖር ያደርጋል። የዚህ አስደናቂ የተፈጥሮ አሲድ ጥቅሙ ምንድነው ካልን ይህ አሲዳማ ባህሪ ጎጂ የሆኑ ባክቴሪያዎችን እና ፈንገሶችን በብልት ውስጥ እንዳይፈጠሩ፣ እንዳይባዙና ከባድ የሆኑ የኢንፌክሽን በሽታዎች እንዳይከሰቱ እንደ ጋሻ ሆኖ ይከላከላል። ነገር ግን ይህ ለሰውነታችን እጅግ ጠቃሚ የሆነው አሲድ ከፓንታችን ጨርቅ ጋር ቀኑን ሙሉ በቀጥታ ሲገናኝ ልክ እንደ ብሊች ወይም እንደ በረኪና የማንጣት ስራ ይሰራል ማለት ነው። በተለይ ጥቁር፣ ሰማያዊ ወይም ጠቆር ያሉ ደመቅ ያሉ ፓንቶች ላይ የጨርቁ ቀለም ሙሉ በሙሉ በመብላትና በማንጣት ወደ ዝገት፣ ወደ ቢጫ ወይም ወደ ብርቱካናማ ቀለም እንዲቀየር ያደርገዋል። ስለዚህ ይህ ምልክት ፍጹም ሊያስደስሽ የሚገባ ሰውነትሽ ራሱን በአግባቡ እየጠበቀ መሆኑን የሚያሳይ የጤናማነትና የንጽህና ምልክት እንጂ በጭራሽ የቆሻሻ ወይም የበሽታ ምልክት አይደለም። ከዚህ ከተፈጥሮ አሲዳማነት ውጭ ሌላ ተጨማሪ ሳይንሳዊ ምክንያቶች አሉ። አንደኛው ኦክሲዴሽን ወይም የፈሳሹ ከአየር ጋር መገናኘት ነው። የብልት ፈሳሽ ከፓንቱ ጨርቅ ላይ ካረፈ በኋላ ከውጭ አየር ወይም ከኦክሲጅን ጋር በሚገናኝበት ጊዜ የኬሚካል ለውጥ ያደርጋል። ይህም ቀለሙ እንዲቀየርና ውጭ ላይ ሲደርቅ ቢጫ ወይም ቡናማ መልክ እንዲኖር ያደርገዋል። ሁለተኛ ምክንያት ደግሞ የወር አበባ ቅሪት ነው። የወር አበባ በሚያበቃበት ወይም በሚጀምርበት ቀናት አካባቢ የሚመጣው ፈሳሽ የቆየ ደም ሊኖረው ይችላል። ይህ ደም በውስጡ ከፍተኛ የሆነ የብረት ወይም የአይረን ይዘት ስላለው በጨርቁ ላይ ሲደርቅ ልክ እንደ እውነተኛ የብረት ዝገት ቀለም ይይዛል። ይህ ነገር መቼ ነው በከፍተኛ ሁኔታ ሊያሳስበንና ወደ ሕክምና መሄድ ያለብን ስንል የፓንቱ ቀለም መቀየር በተፈጥሮ የተለመደ ጤናማ ቢሆንም ከቀለሙ መቀየር በተጨማሪ የሚከተሉት ያልተለመዱ ምልክቶች አብረው ከታዩ ግን በአስቸኳይ የጤና ባለሙያ ወይም ሐኪም ማማከር እጅግ አስፈላጊ ነው። አንደኛ፣ ፈሳሹ ከተለመደው ውጭ በጣም መጥፎ የሚከረፋ ወይም የአሳ ሽታ የመሰለ ጠረን ካለው። ሁለተኛ፣ የፈሳሹ መልክ ወደ አረንጓዴ፣ ወደ ግራጫ ወይም እንደ አይብ ወፍራም እና የተቆራረጠ ነጭ ቀለም ከተቀየረ። ሶስተኛ፣ ከቀለሙ መቀየር ጋር አብሮ በብልት አካባቢ ከፍተኛ የማሳከክ፣ የመቅላት ወይም ሽንት በሚሸናበት ጊዜ የማቃጠል ስሜት ካለ በአስቸኳይ የጤና ባለሙያ ወይም ሐኪም ማማከር እጅግ አስፈላጊ ነው።
ሌላው ይሄ የተፈጥሮ ሂደት እንዳይከሰት 100% መከላከል ባይቻልም ውድና የምትወዷቸው ፓንቶቻችሁ ቀለማቸው ተበላሽቶ እንዳይጣሉ ምን ማድረግ እንዳለባቸው መፍትሄዎቹ በጣም ቀላልና በቤታችን ልናደርጋቸው የምንችላቸው ናቸው። የመጀመሪያው ቶሎ ማጠብ። ፓንታችሁን ባወለቃችሁ ቁጥር ፈሳሹ በጨርቁ ላይ ደርቆ ሳይቀመጥ ቶሎ በውሃና በሳሙና ካጠባችሁት አሲዱ ጨርቁን የመብላትና ቀለሙን የማንጣት እድሉ በከፍተኛ ሁኔታ ይቀንሳል። ሁለተኛ፣ የጥጥ ወይም የኮተን ፓንት መጠቀም። ሰው ሰራሽ ከሆኑ ፖሊስተርና ናይለን ጨርቆች ይልቅ የጥጥ ልብሶች ለአየር ዝውውር የተመቹ ከመሆናቸውም በላይ አሲዱ የሚያደርሰውን ቀለም የመቅርጣት በተሻለ የመቋቋም አቅም አላቸው። ሶስተኛ፣ ፓንት ላይነር መጠቀም። በተለይ የብልት ፈሳሽ በሚበዛበት ቀናት ቀኑ ሙሉ ንጹህ ሆኖ ለማዋልና ፈሳሹን የፓንቱ ጨርቅ በቀጥታ እንዳይነካውና እንዳያበላሸው ትልቅ እገዛ ያደርጋል። ውድ የቻናላችን ቤተሰቦች ከዛሬ ጀምሮ ፓንታችሁ ላይ የዝገት ወይም የነጣ ቀለም ካያችሁ ፍጹም እንዳትደነግጡ፣ አትጨነቁም። ይህ ፍጹም ተፈጥሯዊ፣ ሳይንሳዊና ጤናማ የሆነ የሰውነት ሂደት ነው። ሰውነታችሁ ራሱን ከተለያየ ጎጂ ባክቴሪያዎችና ኢንፌክሽኖች እየጠበቀ መሆኑን የሚያሳይ ትልቅና ህያው ማስረጃ ነው። ይህ ቪዲዮ እጅግ ጠቃሚ የሆነ ሳይንሳዊ መረጃ ያገኛችሁበት መሆኑን ካመናችሁ ሳታውቅ በከንቱ በቤት ውስጥ ለምትጨነቅና ለምታፈር ማንኛውም ሴት ጓደኛችሁ፣ እህታችሁ ወይም የትዳር አጋራችሁ አሁኑኑ ሼር በማድረግ ከጭንቀት ገላግሏቸው። ቪዲዮውን ላይክ መስጠት እንዳይረሱ፣ ምክንያቱም የእናንተ ላይክ ቪዲዮውን ለብዙ ሰዎች እንዲዳረስ ያደርጋል። ማንኛውም ጥያቄ ወይም አስተያየት ካላችሁ ደግሞ ከታች ባለው የኮሜንት ሳጥን ላይ ጻፉልኝ። እያንዳንዱን አንብቤ መልሳለሁ። ለቀጣይ እንዲህ ያሉ ጠቃሚ ሳይንሳዊና ህይወትን የሚቀይሩ ምርጥ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ የቤተሰባችን ቋሚ አባል ይሁኑ። በሚቀጥለው በአዲስና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ቻው።